የምክክር ኮሚሽኑ ጉድ እየሆነ ነው ሳይጀመር መቲ እንደምታውቂው በጣም የሚገርመው ነገር 8 አጀንዳ 7 አጀንዳ አለን ብለው እነ ፕሮፌሰር መስፍን አራያ ተመልከች አብይ የገባበት ቀን ተመልከች እንግዲህ ተንኮላቸውን የነሱን አራዳነት ለመናገር እኮ ነው ከነዚህ አጀንዳዎች መካከል አንዱ ይልሻል የፌደራል ከተሞች ይላል አወቃቀር ድሬዳዋ አዲስ አበባና አንዱ ደግሞ ክልል የሚለው ነገር በቋንቋ በዘር በመሳያው በጂኦግራፊ ባቀማመጥ ያውን በቋንቋ የአማራ ክልል ምናምን ኦሮሚያ ክልል ምናምን ይባለው ይቀርና በጂኦግራፊ አከላለል አዲስ ይደረጋል እሱን ውይይት እናደርግበታለን የሚል አጀንዳ እዛ የብዙሃን ሲያጫዋል ሊጀመር አንድ ቀን ሲቀረው ሽመልስ አብዲሳ ምን አለ ተመልከች አብይና ሽመልስ ድራማ ለብቻው ሰብስቦ ይወሪራ ባዝ ያላቸው አዲስ ታውት ስለ አዲስ አበባ የሚባለው ይሄ ስለ ክልል አወቃቀር እርሱት ይልቁንም የበለጠ እንደው ምንድን ያለው የኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የሚፈልጓት ናቸው ይሄን ያሰራጩ ያሉት አለ ሽመልስ በናዝሬት አዳማ በተካሄደ ባለው ከክልል እስከ ወረዳ መዋቅር ያለው የመንግስት የኦሮሚያ ክልል መንግስት የሚሳተፉበት መድረክ ላይ ነው ይሄ ምኞት በፍጹም ሊሳካ አይችልም ዝምታቸው ያውሩ ይልቁንም ክልል ወደፊት እየጠነከረ መሬት ይያዘና መሬት ይያዘ ውጤታማ ይሆነ ይሄዳል ኦሮሚያ ክልል ማየት ፈልጋለሁ ያላቸው አካላትን በስም አልጠቀሰም ሽመልስ ይሄን ሲል በክልሎች አወቃቀር ላይ በተባለው ነገር ላይ ያደረገው እኛ ሄድ ለፖለቲካ ነው የምንጠቀመው እናንተ አትበርግጉ ነው የሚላቸው ተመልከች እዚህ ይሄ ፕሮፌሰር መስፍን አራያ የሚባለው ሰውዬ ወጥቶ ክልል ሊቀር አንቀጽ 39 ምናምን የሚል ሙቀት የህዝቡ ሙቀት አረ ምናምን የሚያደርግ ነገር ያደርጋሉ እዛ ሊረበሽበት ሆና እዛ ወዲያው ደውሎ ሽመልስ ደውለው እውነታውን ንገራቸው ኦሮሚያ አካባቢ ችግር እንዳይፈጠር ለተወካዮች ለህዝቡ ለሚያስተዳድሩት ይንገሩ አላቸው ሽመልስ ናዝሬት ላይ ተሰበሰበና ተዋቸው እናንተ ዝም በሉ ገና ሰፊ መሬት ይያዝን ይሄ ኦሮሚያ የሚለው ቃል መስማት ህልም ያላቸው ናቸው በማለት ይሄን አደረገ ሁለት ይሄ ብቻ አይደለም መቲ አንዱ መረጃ ሌላው በምክክር ኮሚሽኑ አንቺ መጀመሪያ ዜናውን ነግረሽ ነበር እንዲሳተፉ ተመዝግበው አትገቡ ተብለው የተመለሱ ነበሩ ተባረሩ ተመዝግበው የነበሩትና ስንት ሰው እንደገባ ታውቂያለሽ ከኦህዴድ ተጨማሪ 350 ሰው አስገባ ኦህዴድ ተጨማሪ ከዛ ውጭ ምን ለምን ነው ሲባል ለካ በድምጽ ብልጫ ነው ብዙ የሚወሰነው ተባለ ስለሆነ ድምጽ ኦሮሚያ ክልልም አይቀርም አዲስ አበባ ኦሮሚያ ብሎ እጅ እንዲያወጣ በቃ ህዝቡ አለ በምክክሩ ላይ ህዝቡ እንግዲህ እጁን ይሄን ከሰጠ ለማለት እንዲመች ተብለው ከኦሮሚያ 350 ሰው ተጨማሪ ያስገቡ ቀደም ሲል የተመዘገቡትን ብዙዎችን አባረሯቸው አስወጧቸው በምክክር ኮሚሽን ስም ሳይጀመር የከሸፈው ማለት ነው ዋናው አጀንዳ ገና አልተገባም በዚህ ምክንያት ቀውጢ በመፈጠሩ ይሄም በመሆኑ መረጃ ሰጣለሁ ብለው ሰምተሽ ከሆነ መቲ ችግር ተረበሸባቸው ፕሮፌሰር መስፍን አራያ ምን አደረጉ ጋዜጣዊ መግለጫ ሰጥተዋል ሰጥ የሆነ ነገር አሉና ጋዜጠኞች ጥያቄ ሲያነሱ ጥያቄ አልቀበልም ብለው ገቡ ከጋዜጠኞች ጥያቄ አልቀበልም አልፈልግም አሉ ገና ሳይጀምር የከሸፈው ምክክር ማለት ነው ተመልክንች እንግዲህ ምንም ነገር አይሳካድ ሲባል መቲ እንደማይሆን ይሄ ነገር አውቀነው ነበር ገና ሳይፈጠን እንደሚበተን አውቀነው ነበር በዚህ ጋር አጀንዳ አስተው በዛ በኩል አንዳንድ ሞኞች ምን አሉ ራሽ መልሳ አብዲሳ ፈርገጥ አብይ ጋር ተጣሉ እንዴ ፈርገጥ ያለው አብይ በዚህ ጋር ምክክሩ ይላል ሽመልስ መዛጋ አየነው 7 ዓመት አትጃጃል አብረው ነው ይሄን ሁሉ ያደረጉ ያሉት አጥም ጋር ያሉትና የቀሽም ነገር ነው ነገሩ የኢትዮጵያ ህዝብ ቀድሞ ስለሄደ የተበላ ነገር ነው ምንም የሚመጣ ነገር የለም ለዚህ ነው ብዙዎች ራሳቸው ከተመዘገቡትም ውስጥ በፈቃደኝነት እየለቀቁ እየወጡ ያለው የዚህ ታሪካዊ የዚህ ቆሻሻ ታሪክ አካል መሆን አንፈልግም ይያሉ እየወጡ የሚያዷዱ በነገራችን ላይ ተመዝግበው ግቡም ተብለው አንፈልግም ይያሉ አጠቃላይ ከሽፎባቸዋል እያንዳንዱን ይሄን ለውጥ እየመራ ያለው ካሁን በፊት እንደተናገርነው አብይ አህመድ ነው የኢትዮጵያ ለውጥ አሁን አብዮት እየመራ ያለው ጥፋት እየፈጸመ ማን ነው ራሱን እያጠፋ ያለው አብይ አህመድ ነው ለዚህ ነው አንድ ልጅ እስኪ ጥያቄና መልሱ ላይ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል አብይ አህመድ አብይ አህመድ ራሱን በራሱ እየበላ ያለው አብይ አህመድ ነው ይሄ ነው መቲኔ ጋር ያለው አታጓጓን አሉት እኮ ሰዓታችንም ኤግዛክትሊ ሰዓታችን ላይ ነው የጨረስከው አንቀጽ 39 ምናልባት ይሄ ዳርዳር ላይ ያለውን
እዛ ራሱን አንዳንድ ነገሮችን ለራሱ ጥቅም ሲል ልክ ነው ይሄ መንግስት የሚሰራው ብሎ ራሱን በማሳመን እየረካ ያለውን ምናምን ሊያማልል ይችላል። አንቀጽ 39ን ቢያነሱትም የሚጎዳቸው ነገር የለም። ምክንያቱም አሁን እኮ ራሳቸው ናቸው የተናገሩት። አይ የኦሮሞ ማህበረሰብ የምን መገንጠል ነው ግንድ ነው አይደለም፣ ዋናው ግንድ ስለሆነ መሀል ላይ ግንድ ስለሆነ እሱ የበላይ ሆኖ እስከኖረ ድረስ እንደዚህ አይነት ነገር ለምን ይነሳል ብለው ብዙ ጥያቄዎችን እንደቀየሩ እናውቃለን። ጥሩ ነው እሱ የመገንጠል ሀሳቡ ከቀረ። ነገር ግን ይሄ አጀንዳ አንቀጽ 39 ተውን ምናምን የሚለው አጀንዳ ቀርቷል ነው። መገንጠል ምናምን አይደለም፣ መኖርና አለመኖር ላይ ነው ማህበረሰባችን ያለው። ጥያቄው ተቀይሯል ነው። ጥያቄው ተቀይሯል። እሱ አሁን ቅንጦት ሆኗል። ይህንን በመስጠት ማንንም የማማለል እንቅስቃሴ ቢደረግ አይሳካም ባይ ነኝ። ሌላው ግን አሁን አንተ ያልከው ይሄ ኦሮሚያንን እንደው መሬት እየያዘ ምናምን የሚለውን አዎ ኦሮሚያ ላይ ሊያደርጉት ይችላሉ፣ የክልልን ማፍረስ። አማራ ክልል ላይ ግን ሊያደርጉት ይችላሉ። አማራ ክልል ላይ ብቻ ማለት የተወሰነ ደቡብ ላይም ሊያደርጉት ይችላሉ። መሬት መያዝ ማለት በዛም መንገድ ነው። ይከፋፍሉና እዛ አካባቢ ላይ በአንድነት ራስን እንዳትከላከል ካረጉ በኋላ ዳር ላይ የሄዱ እነዚህ ቦታዎች ክሌም የሚያደርጓቸው አሁን ብዙ ደቡብ ሲዳማ ምናምን የተለያየ ቦታ ላይ የተዋጡ ቦታዎች አሉ በሽመልስ አብዲሳ ትዕዛዝ በቀጥታ እና እሱን ለማድረግ እንዲያመቻቸውና እሱ ያለውን መሬት የመያዝ ለማስፋፋት ሌላው ደግሞ በአንድነት ሆኖ እንዳይቆም ሌላውን አካባቢ ልክ እንደ ልዩ ኃይል ይፍረስ ሲባል አማራ ላይ ብቻ ሄደው እንዳፈረሱት ወይም ለማፍረስ እንደሞከሩት አሁንም የክልል ጉዳይን እዛ አካባቢ ላይ ሊሰሩበት ይችላሉ ብዬ ገምታለሁ። በዚህ ላይ ደግሞ በሁሉም አቅጣጫ ራያ፣ አርጎባ፣ አገው ሸንጎ ምናምን እያሉ እያደራጁ ፓርላማ ውስጥ ሁሉ እያስገቡ ነው ያሉት። ያ ደግሞ እንደሚታወቀው በሁሉም ቦታ ላይ ይሄ ኦሮሚያ ክልል ነው፣ የኦሮሚያ ህዝብ ነው የሚወስንበት ምናምን እንደሚለው አማራ ክልል ላይ እዛ የለም። አማራ ክልል የአማራና የሌሎች ብሔሮች መሬት ነው። ውሳኔውም በዛ ሀገር ላይ በሚኖሩ ሰዎች ነው። ብዙ ነገሮችን ፖለቲካው የሚወሰነው ነው የሚለው። ይሄ ሌሎች ክልሎች ላይ የለም፣ በጭራሽ የለም። ሄዳ አማራ ሆነ ኦሮሚያ ላይ ወይም ትግራይ ላይ መወዳደር አትችልም አይደል? አማራ ክልል ላይ ግን ትችላለህ። ልክ እንደዛ አሁንም ክልሉን የማፈረስ እንቅስቃሴ ልክ እንደዚህ ለሰላም የክልል ከፋፋይ ነው ምናምን ብሎ በተለመደው በጣም በቃ ማስመሰያ ዲስኩር ወደ ክልሉን ወደ ይሄንን አጀንዳ እና እቅዱን ወደ አማራ ክልልና ወደ ደቡብ ሊያመጡ ይችላሉ። ስለዚህ በተጠንቀቅ መጠበቅ ያስፈልጋል ነው። ግን እንዳልኩት እዚህ ተራራ ላይ እንኳን ለመውጣት አቅም አጥተው ያንን ያደርጉታል ብዬ አልገምትም። እንግዲህ የምናየው ይሆናል።